ጾምን ለምን እንጾማለን? የጾም ጥቅሙ ምንድነው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለጾመ ቅድስት በሰላም በሕይወት በጤና አደረሰን አደረሳችሁ። እንደ እግዚአብሔር ቸርነት ዘወረደን ጨርሰን በሱ ቸርነት የቅድስትን ሳምንት ልንጀምር ነው። በአጠቃላይ ግን ጾምን ለምን እንጾማለን? የጾም ጥቅሙ ምንድን ነው የሚለውን እናያለን። ጾም ማለት ሕይወት መድኃኒተ ሥጋ መድኃኒተ ነፍስ የሚገኝበት ነው። ጾም ማለት ለወጣቶች ጸጥታንና እረፍትን የምታስተምር ከእንስሳት ግብር ለይታ ከቅዱሳን መላእክት ማህበር አንድ የምታደርግ ናት። ጾም ሕይወተ ሥጋ ሕይወተ መድኃኒት የሚገኝበት ከሆነ እንዴት እንጾማለን የሚለው እናያለን። ቅዱስ ያሬድ ንጹም ጾመ ወናፍቅር ቢጸነ ወንትፋቀር በቤናቲነ፣ ጾምን እንጹም ጓደኛችንም እንውደድ። የምንጾመው ጓደኛችን እየወደድን የምንጾመው የምንጸልየው መልካም ስራን እየሰራን ነው። ስለዚህ ጾም አምላካችን ቅዱስ እግዚአብሔር 40 መዓልት 40 ሌሊት እንደጾመ የማቴዎስ ወንጌል ምዕራፍ 4 ከቁጥር 2 ላይ ይነግረናል። ከጾመ በኋላ 40 መዓልት 40 ሌሊት ከጾመ በኋላ ተራበ ይላል። ለምን ተራበ? ሰው ስለሆነ። 40 መዓልት 40 ሌሊት የት ገዳም ነው ገብቶ የጾመው ካልን ገዳመ ቆሮንቶስ ነው። ገዳመ ቆሮንቶስ ገብቶ ሲጾም ከቆመ ሳይቀመጥ ከዘረጋ ሳያጥፍ እንደኔና እንደናንተ ከተወሰኑ ሰዓታት ከእህሏ ተከልክሎ የሚበላ የሚጠጣ አይደለም መድኃኒታችን ኢየሱስ ክርስቶስ። 40 መዓልት 40 ሌሊት ኦሪት ዘዳግም ምዕራፍ 9 ከቁጥር 9 ላይ ሙሴ እንደጾመው እሱም ጾሞልናል። አሁን በጾም ሰዓት ቅዳሴ እናስቀድሳለን ይመናል። ቅዳሴ ስናስቀድስ ቅዳሴውን ስንመለከተው ጾም፣ ጸሎት፣ ቅዳሴ አብረው የሚሄዱ ናቸው። ቅዳሴ የሚገባው እንደምታውቁት ሁሉ ሌሊቱ አባቶቻችን ከ9 ሰዓት ጀምሮ አገልግሎቱ ስብሐተ ነጉ ቅዳሜና እሑድ ከሆነ ከ6 ሰዓት ጀምሮ ከዛም በፊት አገልግሎቱን ይጀምራሉ። በተለይ ስብሐተ ነጉ ሊቃውንቱ ያገለግላሉ፣ ኪዳን ይደረሳል። ከዛ በኋላ ቅዳሴ 6 ሰዓት ነው የሚገባው። ለምንድነው 6 ሰዓት ቅዳሴ የሚገባው ካልን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ የወጣው 6 ሰዓት ነው። 6 ሰዓት ከወጣ በኋላ መስቀል ላይ ቅድስት ነፍሱን ከቅድስት ሥጋው የለየልን 9 ሰዓት ነው። ስለዚህ አባቶቻችን ከቤተልሔም ወደ ቤተ መቅደስ መረዋውን እየመቱ ዲያቆኑ መረዋውን እየመታ ወደ ቤተ መቅደስ ይገባሉ። ቤተልሔም የቤተልሔም ምሳሌ ናት። ክርስቶስ የተወለደባት ቤተልሔም። መቅደሱ የቀራንዮ ምሳሌ ነው፣ የቤተ ክርስቲያን ልጆች። ስለዚህ ቀራንዮ ወደ ቀራንዮ እየሄደ ነው። መረዋው ድምፁን እንሰማለን። ድምፁን ስንሰማ ብዙዎቻችን ምንድን ነው ድምፁ? ቅዳሴ እየገቡ ነው የሚለው ብቻ ሊሆን ይችላል። ይሄ ብቻ አይደለም። ሊሰቀል ወደ ቀራንዮ ሲሄድ መስቀሉን ተሸክሞ አድካሚውን ጉዞ ሲጀምር ፈተናው ከባድ ነው። 6666 ግርፋት ተገርፏል። ድርሳነ ማህየዊ ሲነግረን እንዲያውም ስጋው አልቆ አጥንቱ ቀርቷል ይለናል በግርፋቱ። ስለዚህ የወልደ ነጎድጓድ የቅዱስ ዮሐንስ ለቅሶ ነው። በተለይ ወርግ በገባ በአራት የምናከብረው ታማኝ ወልደ ነጎድጓድ የመከራ ጊዜ ጓደኛ የሆነ ወልደ ነጎድጓድ የቅድስት ድንግል ማርያም ለቅሶ ነው። ስለዚህ ይሄን ለቅሶ መረዋውን ስንሰማ አምላኬ ዋጋ ከፍሎልኛል፣ ለኔ ስል ተሰቅሏል፣ ለኔ ስል ጾሟል፣ ጾምን ቀድሶልኛል። እሱ የጾመው በረከት ሊያገኝ አይደለም። እሱ የጾመው ሊከብር አይደለም። እሱ የጾመው ከፍታ ሊያገኝ አይደለም። ለኔና ለእናንተ ጾምን ለመባረክ፣ ለኔና ለእናንተ ጾምን ለመቀደስ፣ ለኔና ለእናንተ ሕይወትን ለመስጠት ጾሞልናል። ስለዚህ ይሄን ጾም ስንጾም በስርዓቱ በአግባቡ የኛ ጥያቄ የሚፈታልን ብዙ ጥያቄዎች አሉ። የሀገር ጉዳይ ጥያቄ አለ፣ የሰላም መጥፋት አለ፣ የእርስ በርስ አለመወደድ አለ፣ መገፋፋቱ አለ፣ መጠላላቱ አለ። ይህ ሁሉ ክፉ ነገር ሊርቅልን የሚችለው ወንድማችንን በመውደድ
በመግባባት በመከባበር ስንጾም ነው የእግዚአብሔር ቤተሰቦች። ስለዚህ አባቶቻችን ጾመው ጸልየው በረከተ ሥጋ በረከተ ነፍስ አግኝተዋል። አባቶቻችን ጾመው ጸልየው ሥጋቸውን ለነፍሳቸው ነፍሳቸውን ለፈጣሪያቸው አስገዝተዋል። ጾም በረከተ ሥጋ በረከተ ነፍስን ያሰጣልና ለእኔና ለእናንተ ደግሞ ብዙ በረከቶች የምንፈልግበት ጊዜና ሰዓት ነውና የ2018ን አብይ ጾም በአግባቡ በፍቅር ካለፈው ዓመት በተሻለ በፍቅር ሆነን ጾመን ጸልየን እንደ ሀገርም እንደ ግልም የሚፈቱልን ብዙ እንቆቅልሾች አሉና ይሄን እንቆቅልሾች ፈትቶልን ሰላምና ዕረፍት አግኝተን አምላካችን ቅዱስ እግዚአብሔር ለብርሃነ ትንሣኤው በሰላም ደርሰን እንድናከብር የቅዱሳን አምላክ ቅዱስ እግዚአብሔር ሁላችንን ይርዳል። የሰው ልጅ ፍጻሜው ሲያምር ነውና እያንዳንዳችን ፍጻሜያችንን ያሳምርልን። ወስብሐት ለእግዚአብሔር። ይቆያል።